እኔ አባት ናችሁ። እንግዲህ 33000 ህዝብ እያዳመጡት ነው። ስለ ዲኤንኤ ምርመራ የጠየቃችሁ አካል አለ? ማንንም የጠየቀኝ ሰው የለም። ስለ ዲኤንኤ ምርመራ የምትጠየቀው የሰላሳ ዓመታት አጥም ነጫትም በዚህ 2 ቀን ብቻ ደውሎ እንደዛ ያላችሁ ሰው አለ ወይ ብለህ ጠይቅ። በቃ ብቻ ደውሎ የጠየቃችሁ ሰው አለ ወይ ብለህ ጠይቅ። በዚህ 2 ቀን ውስጥ ደውሎ የጠየቃችሁ አካል አለ ስለ ዲኤንኤ ምርመራ? አንድ ሰው የለም። ይኸው መሽቷል። የማያነቃ አምላክ አለ። በቃ ሰይድ በኋላ ሁላችሁም ይሄንን አዳምጡ። እሺ መልሰን እንደውላለን። እሺ ስራ ላይ ስለሆን መልሰን እንደውላለን። እሺ ይናገሩ። ይሄን ብንሰማ አይሻልም? በኋላ እንሰማው። ይናገሩ እሳቸው። ቆይ ተዋረደ የሻበናት ሰው እንጂ ተቃጠሉ። ይኸውላችሁ አሁን አዳምጡ። وأعلى الدليل اللي عندي بالحبشة. أيوة. واتفقوا على تحريم ما حسبك الآن إذا سبقت حتى أبوه وأنا متحقق. اسمعني ما قلت لك، يعني قلت لك احنا نتواصل معهم. تواصلتوا معهم؟ وعلى تحليل أيوة. تواصلتوا مع أهل البنت. يسوون تحليل، اسمعني. ተመልከቱ። ለምንድን ነው የምታወርዱት? ሰማችሁ? ያልሰማችሁ ወደ አማርኛ ስተረጉመው ይሄ የዛማን ነው የሚባለው ልጅቷን ያገታት ልጅ ሰውዬ ጋር ያሉ የመኖቹ የሱ ሰዎች ናቸው። ከልጅቷ ቤተሰብ ጋር አሁን ወደ ህግ በተባለው ሰዓት ላይ እያወሩት ያሉት ማለት ነው። አውርተናል ከቤተሰብ ጋር የዲኤንኤ ምርመራ ምናምን እንድናደርግ ብለን ከነሱ ጋር አውርተን ጨርሰናል ምናምን የሚል ንግግር ነው። አያችኋ? ቆይ ሚጣት ግባ ብለን ማን ነው የሚያስገባው? በዚህ መሃል ላይ የተፈጠረውን ክህደት ተመልከቱት። እንግዲህ ሁላችሁም ልብ እንድትሉ ነው። ይሄንን ነገር በደንብ አዳምጡት። የሃና አባት ማንም የደወለላቸው የለም፣ ስለዚህም ያወራቸው የለም። እነሱ ግን እዛ ጋር የመኒው ማሆን ያለው ምንድነው ይሄኛው ይሄ ተክላ የሚባለው ከሃና ቤተሰቦች ጋር እኛም ደውለን ተነጋግረን የዲኤንኤ ምርመራ የሚደረግበትን እንትን አውርተናል ጨርሰናል የሚል ንግግር ነው። አያችሁ? ይሄንን ያዙት።